ታሪክ ራሱን ይደግማል ወይንስ ዩናይትድ የእርግማን ምድር ሆኗል? በሺዎች የሚቆጠሩ የደጋፊዎች ተስፋ፣ በሚሊዮኖች የሚቆጠሩ ፓውንድ ፈሰስ የተደረገበት ያ ታላቅ ፕሮጀክት ዛሬ ፍርስርስ ወጥቷል። ዓለም ገና የአሞሪምን ታክቲክ ተላምዶ ሳይጨርስ የፖርቹጋላዊ የለውጥ ሐዋርያ ጉዞ በድንገት ተገቷል። ሩበን አሞሪም በይፋ ከማንቸስተር ዩናይትድ ተባረዋል። አዎ በዛሬው ዕለት አሞሪም ከማንቸስተር ዩናይትድ አሰልጣኝነታቸው ተሰናብተዋል። ዛሬ በኦልትራፎርድ የነገሰው ዝምታ ሳይሆን የደጋፊው ቁጭትና የክለብ አመራሮች የወሰዱት ያልተጠበቀ እርምጃ ነው። ለመሆኑ ምን ተፈጠረ? ከዝግጅቱ በስተጀርባ የተሰማው ጉድ ምንድነው? አብረን እናያለን ዝርዝሩን። በመጀመሪያ ሩበን አሞሪም ወደ ማንቸስተር ሲመጡ ልክ እንዳዳኝ ነበር የታዩት። ቀጣዩ ሰር አሌክስ ፈርጉሰን የሚል ቅጽል ስም ወጥቶላቸው ነበር። የሊዝበንን ድል በለንደንና በማንቸስተር ለመድገም ቃል ገብተው ነበር። ነገር ግን የእግር ኳስ አምላክ ፊቱን አዞረባቸው። ያ የተዋበው የሶስት ተከላካይ ታክቲክ በማንቸስተር የሜዳ ላይ ትርምስ ውስጥ ሊቀልጥ አልቻለም። የዛሬው ውሳኔ ግን ከውጤት መጥፋት በላይ የሆነ ሚስጥር እንዳለው ይነገራል። እንግዲህ የውስጥ ምንጮች እንደሚጠቁሙት በአሞሪምና በክለቡ ከፍተኛ አመራሮች መካከል ያለው ግንኙነት ከበፊቱ ነበር የሻከረው። ተጫዋቾችን የማዘዝ ስልጣን፣ የዝውውር ፖሊሲውና የክለቡ የወደፊት ዕጣ ፈንታ ላይ የተፈጠረው አለመግባባት ለዛሬው ስንብት ዋነኛ ሰበብ ሆኗል። አሞሪም ጊዜ ይሰጠኝ ሲሉ፣ አመራሮች ግን በቂ ምክንያት አለን፣ ጊዜው አልቋል የሚል ቀይ ካርድ አወጥተዋል። እንግዲህ በዚህ መሃል የደጋፊውን ቁጭትና የክለቡን ውጥንቅጥ ነው። አሁን ጥያቄው ቀጣዩ የዩናይትድ አሰልጣኝ ማን ነው አይደለም። ጥያቄው ማንቸስተር ዩናይትድ መቼ ነው ሰላም የሚያገኘው ነው። እንግዲህ ደጋፊው በየአመቱ አሰልጣኝ ሲቀየር ማየት ሰልችቶታል። የክለቡ ዲኤንኤ ጠፍቷል፣ ኩራቱ ተገፏል፣ ክብሩም በየሜዳው እየረከሰ ነው። የአሞሪም ስንብት ለዩናይትድ አዲስ ንጋት ይሆን ወይስ የባሰ የውድቀት ገደል የሚመራ የመጨረሻው የግፊት ውጤት ነው? ክብራትና ክብራን፣ ዛሬ በቤታችሁ ሆናችሁ የምታዝኑት የምትቆጡትና ግራ የገባችሁ የዩናይትድ ደጋፊዎች ይህን ጥያቄ ለእናንተ ተዋለሁ። አሞሪም መባረር ነበረባቸው ወይንስ ችግሩ ያለው ከአሰልጣኙ በላይ በሆኑት አመራሮችና ተጫዋቾች ላይ ነው? ዩናይትድንስ ከዚህ ረግረግ የሚያወጣው ስም ማን ነው? ዚዳን፣ ናግልስማን ወይስ ሌላ ስም? ሐሳባችሁን በኮሜንት ላይ ጻፉልኝ። እንግዲህ በቀጣይ የአሞሪም ምላሽና የክለቡ አዲስ አቅጣጫ እንደደረሰን ወዲያውኑ ይዘንላችሁ እንመለሳለን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። ስለተከታተላችሁን ከልብ እናመሰግናለን።